እዚህ ጀምሮ ተደርስ ለልመጣ ቆይ እቺ ልጅ የመጣችበት ነው ለማለት ነው ቢን ፈቅዳላት ነው እሷ መቼ ለሰው ታለች እሺ ለማንኛውም መጣ አሁን ወዴት መጣ ጠብቁኝ ወዴት ነው የምጠብቅሽ ምን ችግር አለው አብራችሁ ቤት ይኸውልሽ ሚላት ልጅ አትሁኝ ይሄኛ ፕሮግራም እኔ ነኝ እና ሚላት ጭራሽ አላበዛችሁም እንዴ አልበዛም እኔና ድል ማየት ብዙ አይገርምሽ እሺ ሂጂ በቃ ልብስሽን ቀይረሽ ነይ እጠብቅሻለሁ እሺ በቃ ጠብቁኝ 5 ደቂቃ ብቻ ወይ ሚላት እንደ ህፃን ልጅ ትሆኚ አይደል ምንድነው ወዴት ተደለኝ እንደ ህፃን ልጅ ኮንስቱኝ ሄደው አንቺ የምትይበታተሽ ነው ወይ እንውጣ እኔ ከእናንተ ጋር ለምንድን ነው የምወጣው አረጀለብሽ አክስቴ ቢኒ ጣፍቶኛል ሊያየኝ እራሱ አይፈልግም የማይሆን ነገር አታውሪ እህቱ ለምን ይጠላል እኔ ምን አውቃለሁ ከኔ ድልና አስወልጣለሁ ይዟት ይወጣ እሷም ሲደብራት ነው አብረው የወጡት ለምን ለሱ ትሸፋፍኛለሽ ድሮም እኔ ቤት የሚወደኝ የለም እኔ እናትሽ እወድሻለሁ ከፈለግሽ የፈለግሽበት ቦታ ወስጄ አዝናናሻለሁ ከኔ ካባደጉ ትናንት የመጣችሁ ድልና አስወልጦ ይዟት ወጣ አይደል እንደዛ አይደለም ነገሩ ተረጋጊ እና እንዴት ነው ቢኒ ድልን ሳይወዳት አልቀረ ምንድን ነው አንቺ ድል እያወራሽ ነው እንዴ ልጁን አይዞህ ብለሽ ነው እንደዚህ ሆነ ነው አላልኩም የታዘብኩትን ነው ወይኔ ልጄ ምን ነው ከዚች ጋር ምን ሆነች ልቅም ያለች ቆንጆ ከነዛ ባይዋ እያበረታታሽ ነው አላበረታታሁትም ታው አላልኩትም ወጣቶች ናቸው ደግሞ ያሳባቸውን ይፈጽሙ የሮማን ወላጅ እናቱ እንደሆነች እድል ነገረችው። ቢኒ ማመን አቃተው። ቢኒ እንግዲህ እድል ደብሯታል። ስለዚህ ቡና ጠጥተን እንምጣ በማለትም ማሚን አስፈቀዳት። ገነትም እንግዲህ ችግር የለም ይህን ፊታችሁን የድብርት ፊታችሁን እዛው አረጋችሁ የምመጡ ከሆነ ሄዱ፣ ግን የተደበራችሁበት ምክንያት አንድ አይነት ይመስላል ስትለውም ነበር። የምር ማሚ እኔ ላንቺ አልዋሽሽም፣ አንድ አይነት አይደለም። እድል ምን እንደሆነች አላቅም። ለማንኛውም ሁለታችንም ስለደበረን እድልም ደስተኛ ስላልሆነች ወጥተን ቡና ጠጥተን እንምጣ ይላታል። ታዲያ ወይዘሮ ገነትም እሺ ውጡ፣ ግን እንዳታመሹ በማለት ፈቀደችላቸው። እንግዲህ ሮማን የት ሄደው ነው ስትላትም ሊዝናኑ ወይም ደግሞ ቡና ሊጠጡ ወጥተዋል፣ አሁን ይመጣሉ፣ ግን ስልካቸው አይሰራም ትላለች። ምን ይሆናሉ ብለሽ ነው? ምን ሆነ ይሆን እያለች ገነት ስትጨነቅ፣ ሮማን እንግዲህ ምን ይሆናሉ እነሱ ይኔ አለማቸውን እየቀጩ ነው እንጂ እንዴት ፈቀድልላቸው ትላለች። ሮማን ተንኮለኛዋ እንግዲህ ለሰራተኛ ነው ወይም ለገረድ እንዴት እንደዚህ ታዲያ ያለሽ ሰራተኛ ገረድ ወጥታ እንድትዝናና ስለምን ትፈቅጃለሽ ስትላትም ወይዘሮ ገነት እንግዲህ ልጄ እኮ ናት ትላለች። ሮማን ታዲያ ውስጧን ስለምታውቅ ያው ያለበት ይጉላላበት እንደሚባለው ብጤ ማለት ነው። ምንድን ልጄ ማለት ብላም ትደነግጣለች፣ ተርበተበታለች። ሮማን ምን አርበተበተሽ? አንቺን ማታቂውና ከአንቺ የደበኩት ልጅ አለኝ እንዴ? ስለዚህ ለምርና ቀልዱን ለይ እንጂ ስትላትም ነበር። ምርና ቀልዱን ለይ ትላለች ሮማን ማለት ነው። የምሬን ነው ብለሽ ታምኘኛለሽ ወይ? አንቺን ማታቂው ልጅ አለኝ ወይ? ለማንኛውም ምን አረገችሽ እሷ ትላታለች ማለት ነው። ታዲያ ስለዚህ አንቺ ነሻ እንደውም እኔ ካየሁት አንዳንድ ነገር ምናልባት ቢኒ ሳይወዳት አይቀርም ትላለች። እንዴት እንደዚህ ታደርጊያለሽ? አንቺ ነሻ እንደዚህ የምገፋፊው ስትልም ሮማን ተቆጣታለች። ገነትም እንግዲህ እንዴት ስትል ነበር የመለሰችላት። ልቅም ያለች ቆንጆ ናት፣ ምን ይወጣላታል ስትልም ነበር። እንዴት እንደዚህ ያለሽ እየገፋፋሽ አንቺ ነሽ የገፋፋሽ ልጁን እዚህ ውስጥ የምትከቸው ስትላትም እኔ አልገፋፋሁትም፣ ግን አልተቆጣሁትም፣ አልገፋፋሁትም። ስለዚህ ወጣቶች ናቸው የፈለጋቸውን ያደርጉ ስትልም ነበር። ሮማን በስመ አብ ወወልድ ወመንፈስ ቅዱስ ብላ በጣም ደንግጣ ትታት ትወጣለች። ታዲያ ወይዘሮ ገነት የሮማን ምን እንደዚህ መሆን ምንም ማለት እየገባት አይደለም ወይ ጉድ፣ የዚህ ቤት ጉድ፣ የዚህ ቤት ሰዎች ደግሞ እየተቀያየራችሁ ነው ትላለች። ታዲያ ቢኒ እንግዲህ ብሌንን ይዟት የወጣው በፍቅር ጓደኝነት ሳይሆን እንግዲህ ባለፈው ያገኛቸው አባባሽም ወይም ደግሞ የእድልን ቤተሰብ የሚያውቁት ሽማግሌ ማለት ነው የካሌብ አባትን ሚስት ያገናኙት ሰውዬ ስለነበሩ ማለት ነው። እድልን እንግዲህ ቤተሰቦቿ እንደምፈልግ ያውቃሉ ማለት ነው። ታዲያ እነሱ እህትክን ነው ያፈቀርከው ማለት ነው ብለው ስለጠየቁት እንደገና ደግሞ የብሌንን ፎቶ እንግዲህ በመኪና አደጋ ሞታለች የተባለችውን ፎቶ ሲያያትና እድልን ሲያስተያያት አንድ አይነት ሆኖበት በጣም ግራ ተጋብቶ ነው ያለው ማለት ነው። ምክንያቱም ስለዚህ አንድ ነገር እድል ማለት ብሌን መሆኗን ለማረጋገጥ ወይም ደግሞ እህትክን አፍቅረሃል የተባለችው ስለዚህ እህቴ የምትሆነው ማናት ብሎ በጣም ውስብስብ ያለ ነገር ስለሆነበት ማለት ነው። ሮማን እናቱ እንደሆነች ስለማያውቅ ያለው አማራጭ አንድና አንድ ነው ማለት ነው። እሱም ምንድነው ብሌን ወገብ ላይ ወይም ወገቧ ላይ ጀርባው አካባቢ ሽታ አለባት ሲባል ሰምቷል ማለት ነው። ስለዚህ ብሌን ሽታ ካለባት ብሌን እድል ማለት ነው። እድል ወገብ ላይ እድልን እንግዲህ እንዴትም ብሎ ወገቧ ማየት አይችልም። ስለዚህ የእድልን ወገብ ማየት የሚችለው እንዴት አድርገው ነው? ስተኛ ነው ማየት የሚችለው ማለት ነው። ስለዚህ ወይን እንጠጣ ሲላትም እድል ተስማምታ ነበር ማለት ነው። ታዲያ ወይን ጠጥተው እንቅልፍ ወስዷትም ስለነበረ ያን ጊዜ ቀስ ብሎ የእድልን ወገብ አይቶታል ማለት ነው። ታዲያ ወገቧ ላይ ሲኖር አሁንም እድል ወገብ ላይ ሽታ አለ ማለት ነው፣ የሽታ ምልክት። ስለዚህ ብሌን ማለት
እድል ናት ማለት ነው። ስለዚህ የማሚሙን ልጅ አልሞተችም፣ ሞታለች የተባለችው እድል ናት ማለት ነው። ምክንያቱም ያ ሰውዬ ደግሞ እህትክን ነው ያፈቀርከው ያለኝ እድል ታዲያ እንዴት ነው ለእኔ እህት የምትሆነው ብሎ ግራ ተጋብቶ እያለ ግን ብሌን ማለት ግን እድል ናት ማለት ነው ብሎ አረጋግጧል ማለት ነው። ሽታውን ካየ በኋላም በጣም ተወዛግቦ በጣም ደንግጦ ፈዞ ፍዝዝ ብሎ በቃ ያለበትን አያውቅም ነበር ማለት ነው። ታዲያ በዛ አጋጣሚ እድል ነቅታ ከእንቅልፏ ማለት ነው ምን ሆናል ቢኒ ትለዋለች። አይ ምንም አልሆንኩም እያለ እንግዲህ ምንም እንዳልሆነ ይነግራታል። ነገር ግን የደነገጠው አንደኛ እንግዲህ ባለፈው ያገኛቸው ሽማግሌ ሰውዬ እህትክን ነው ያፈቀርከው ማለት ነው። ስለዚህ እድልን ከጎን አሁንና ጠብቃት ስላሉትም ታዲያ እህቴ ልትሆን ትችላለህ፣ እህቴ እንዴት ልትሆን ቻለች የሚለው ጥያቄ ቢሆንበትም ነገር ግን የወይዘሮ ገነት ልጅ ብሌን ማለት እድል እንደሆነች አረጋግጧል ማለት ነው። ታዲያ የዚህ ድንጋጤ ሳይለቀው እንደገና እድል ትነሳና አንድ ነገር ልነግርህ እፈልጋለሁ ትለዋለች። ምንድን ነው ንገረኝ፣ ከተጨነኩ ጭንቀት በላይ አታስጨንቅኝ ይላታል ማለት ነው። ታዲያ እሱ የተጨነቀው እንግዲህ እድል የወይዘሮ ገነት ልጅ ናት፣ ሞታለች የተባለችው ወይዘሮ ገነት ልጅ እድል ብሌን ማለት እድል ናት። እንደገና ደግሞ እድል ሰራተኛውን የገባችው እናቷ ቤት ነው ብሎ እያብሰለሰለ እያለም እንግዲህ እድል እንግዲህ በጠጣ መንፈስ ወይም ደግሞ ወይን ጠጥታ ስለነበረ እኔ አንተን ልደብቅህ አልችልም፣ ስለዚህ ሮማን ወላጅ እናትህ ናት ትለዋለች ማለት ነው። ታዲያ እንግዲህ እድል መጠጥ አነሳስቷት ወላጅ እናትህ ሮማን ናት ብለዋለች ማለት ነው። እንግዲህ ቢኒ በድንጋጤ ላይ ድንጋጤ ነው። አንደኛ እንግዲህ በጣም ደንግጧል ማለት ነው። በጣም የደነገጠው እህትክን ነው ያፈቀርከው የሚሉት ሀሳብ እዚህ ጋር መጣለት ማለት ነው። ምክንያቱም እህትክን ነው ያፈቀርከው ሲባል እሷ ደግሞ እድል ደግሞ እንግዲህ የሮማን ልጅ ነህ ካለችው ወላጅ እናትህ ሮማን ናት ካለችው እሷ ደግሞ የወይዘሮ እድል ደግሞ የወይዘሮ ገነት ልጅ መሆኗን ሲያቅ ስለዚህ የትማማች ልጅ ወይነን አሁንም እህቴን ያፈቀርኩት ማለት ነው። ስለዚህ ብሌን በትክክለኛ የወይዘሮ ገነት ልጅ ብሌን ናት እንደሆነች አረጋገጠ ማለት ነው። እዚህ ጋር እሱ ደግሞ የወይዘሮ አልማዝ ልጅ ከሆንኩኝ ስለዚህ እውነትም እህቴ ናት ማለት ነው ብሎ እንግዲህ ቢኒ ብሌን ማለት እድል እንደሆነች አረጋግጧል ማለት ነው። ወይዘሮ ሮማን ደግሞ እንግዲህ እህትማማች ልጆች ተፋቀሩ፣ እህትማማች ልጆች ሊዋለዱ ነው ብላ በጣም ደንግጣለች ማለት ነው፣ ስለምታውቅ ማለት ነው። ወይዘሮ ገነት ግን ምንም የማታውቀው ነገር ስለሌላት ምንም አልመሰላትም ማለት ነው። አንቺ ነች እየገፋፋሽ ልጁን እዚህ ውስጥ የምታስገቢው እንደገና ደግሞ በዚህ እድሜዋ ዲቃላ ብታመጨብሽስ እያለች ስታስደነግጣት ነበር ማለት ነው። እርጉዝ ናት እንዴ ስትልም ነበር ማለት ነው ገነት። ለማንኛውም ልስሪ ብለው የሰደዷት ቤተሰቦች ወይም የላኳት ቤተሰቦች ዲቃላ ይዛ እንድትሄድ አይፈልጉም ስትልም ነበር። ታዲያ ወይዘሮ ገነት ልጅ ጸጋ ነው ካለችም በኋላ ግን እርጉዝ ናት ወይ ብላ ደንግጣለች ማለት ነው። ታዲያ እርጉዝ ናት ወይ ስትላትም እንግዲህ ሮማን አረ ሱስ አያደርገው ብላ በጣም እየተንቀጠቀጠች በስማም ስትል ነበር ማለት ነው። ምክንያቱም የትማማች ልጆች እንዳይዋለዱ ትፈልጋለች ሮማን፣ እንደገና ደግሞ ሚስጥሩ እንዲወጣ አትፈልግም ማለት ነው። ሮማን እንግዲህ የምታረገው የምትይዘው የሚጨብጠው ጠፍቶባታል ማለት ነው። ከዚህ ምሽት በኋላ እንግዲህ ወደ ቤት እየጠበቋቸው ነበር ብሌንና እድልና እንግዲህ ቢኒ አልተመለሱም ማለት ነው። ነገር ግን እድል እንግዲህ ለቢኒ እናቱ ሮማን እንደሆነች ከነገረችው በኋላ ወደ ቤት ይዘው ትሄድ ይሆናል አረጋግታ ማለት ነው። ቢኒ እንግዲህ ቤት ገብቶ ምን ይሆን የሚያደርገው? አንደኛ ፍርጥርጡን ሊያወጣው ይችላል ማለት ነው። አንቺ ነሽ እናቴ እድል ማለት ደግሞ ብሌን ናት ብሎ ምናልባት ፍርጥርጡን አውጥቶ ሊናገር ይችላል ይሆናል። ይህን ደግሞ ቀስ ብሎ ለገነት ተነገራት። ገነት ማመን ይከብዳታል ማለት ነው። በጣም ተደነግጣለች ማለት ነው። ታዲያ እንግዲህ የሮማን መጨረሻ ምን ይሆን የሚለውን እንግዲህ በቀጣይ ቪዲዮ የሚይዤላችሁ መጣ ይሆናል። ለዛሬ ስለ ያበቃው በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።